እዚህ ጋር ቀርብልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ዛሬ የአረፋ 3ኛ ቀን ነው። እስከ ዛሬ ድረስ ክትፎ ነበር የተበላ። ለበዓል ቤተሰቦች ማለት የባለቤቴ ቤተሰቦች ጋር ክፍለ ሀገር ገብተናል እና እስከ ዛሬ ድረስ እንግዳ ነች ተብዬ ምንም ነገር አልሰራሁም ነበር። ዛሬ ደግሞ እኔ አቅሜ ልስራላችሁ የዛሬ ልስራ ብዬ አጋጣሚ የባሌ እናትና የወንድሞቹ ሚስቶች ሙሽራ ነበረ መቸባያቸው የልጅ ልጃቸው ሙሽራ ይዞ መጥተው እዛ ሊጠይቁ ሄደዋል፣ ሊያዩት ሄደዋል። እና ሰራርቼ ራት ሰርቼ ልጠብቃቸው። አራት ከአንደኛው መቸባይ ጋር ጀምሬያለሁ። ኢንሻአላህ እስኪ አብራችሁ ቆዩ። ያው ወጥ ነው የምንሰራው ዛሬ። ስጋው ትንሽ ደረቅ ስላለ ለክትፎ ወጥ ነው የምንሰራው እና የመጣው ቀን ለቀርጽና ለቀርጽ ፈልጌ ነበረ። ግን ያው እንግዳም ነኝ፣ በዛ ላይ ደግሞ ምራትም ማለት ነው። ትንሽ የሚለኛል ላፈርኩ ደበረኝ እነሱን እንትን ማለትና ኢንሻአላህ ወይ ነገ ምናምን ደግሞ ቡና ፍልቼ ምናምን ዱዓ ሲደረግልን ወደ ዳሎቻ አካባቢ ያለውን ባህል አሳያችኋለሁ። ዛሬ ግን ራት ሰርቼ ራት ወጥ ነው፣ ስጋ ወጥ ነው። ትላንት ያው ቤተሰቡ በጣም ብዙ ሰፊ ስለሆነ ለብቻቸው ነው አንድ በሬ የሚያርዱና አጥንቱን ወንድሞቹ ከታትፈው አጥንቱን ቀጣቅጠው ስጋውን የሚከተፍ ስጋ ከታትፈው አዘጋጅተው ሰጠውኛል። እኔ ደግሞ ከአንደኛዋ የልጅ ልጅ ወይም መቸባይ ጋር ሆነን አብረን እንሰራለን ብዬ ጀምሬዋለሁ እና አብራችሁ ቆዩ። እንደተለመደው ማስተካከል ያለብኝ መቀነስ መጨመር ያለብኝ ነገር ካለ ታሳዩኛላችሁ፣ ትነግሩኛላችሁ፣ ኮሜንት አስተያየታችሁን ትሰጡኛላችሁ። በተረፈ ደግሞ ምናልባት ያው የሚናፍቃችሁ ትኖራላችሁ። የሀገር ቤቱ የአረፋ ድባብ ምናምን የሚናፍቃችሁ ካላችሁ እንድታዩት ብዬ ነው። በትንሹ እየሞከርኩ ነው እና አቁላላውትና አጥንቱን መጀመሪያ አጥንቱ ተደርጎ ይብሰል ብዬ ብዙም እንትን ትልቅ ይሆን አይደለም፣ ሞይፈን የሚባል አይነት ነገር ነው ማለት ብዙም ትልቅ በሬ አይደለም፣ መካከለኛ ነውና ቶሎ ይበስላል። መጀመሪያ አጥንቱን አድርጌልሽ ብዬ አጥንቱን ታጥቦ ተደርጓል። ሽቷን ባትሪ ተደርጓል እና እሱን በደንብ ሽታ አድርገን አብሮ እዛ ጋር ስልኩ ጋር ቋል ነው ይታሽና ይመስላል። ይሄ ከበሰለ በኋላ ትንሽ አጥንቱ ከታሸ በኋላ ወጡን እናደርጋለን እና እንደ ከተማ ይሄ ብዙ ሽንኩርት ብዙ በርበሬ እንዳጠብቁ የምታውቁ ከሆነ አብዛኛው የበቆሎ የስንዴ ምናምን እንጀራ ስለሆነ ብዙም ጤፍ ስለማይጠቀሙ እንደ ወፍራም ወጥ ከሆነ አይረሳውም፣ አይበላላቸውም እና ለቀቅ ያለ ቀጠንጠን ያለ እንትኑን የሚያበላ እንጀራውን የሚያበላ አይነት ወጥ ነው እንጂ የምንሰራ እንደ ከተማ እንደ ሽንኩርቱ በርበሬው ምናምን የበዛበት ወፍራም ወጥ እንዳጠብቁ። ለማንኛውም ትንሽ ደንገዝገዝ ብሏል። ያው እንደምታውቁት መብራት የለም፣ በሶላር ነው የምንጠቀም እና ባትሪ እያበራው ነው የሚቀርጽላችሁ። ወጥ እስከሚመስል ድረስ ያው መንደራችንን እናሳያችሁ። ማለሁም በቃ አብዛኛው ሳር ቤት ነው፣ ቆርቆሮም አለ። ለምሳሌ ይሄኛው በጉ ያለበት ብታዩት እንደ መጋዘን ለከብቶች ምግብ ምናምን የሚቀመጥበት ነው። እንደ ሳር ጭድ አገዳ ብቻ ለከብቶች ምግብ እና እንጨት ለማገዶ የሚሆን እንጨት የሚያስቀምጡት እንደ መጋዘን የሚጠቀሙበት ነው። እዛ ጋር የምታዩት ደግሞ በሸንበቆ ነገር የተሰራችዋ ከመጋዘኗ አጠገብ ያለችዋ ማለት ነው። እሷ ሽንት ቤት ነች። አሁንም ከዛኛው ያራቅ ያለ በሬዎች ምናምን የሚታዩበት ደግሞ እሱ ደግሞ መስጂድ ነው፣ የቤተሰብ መስጂድ ማለት ነው። እንግዳ ሲመጣ የሚያርፍበት እንደዚህ ራቅ ያለ ዘመድ ወይም መንገደኛ ምናምን ሲመጣ እዛ ገብቶ ነው የሚያርፍ። ትልቁ ቤት አይገባም።
እዛ የከብቶቻቸው ነው። ይሄኛው የባለቤቴ እኔ አሁን እየሰራ ያለሁት የባለቤቴ የወንድሙ ቤት ነው እየሰራ ያለሁት እና ይሄኛው አሁን መጋዘን ያልኳችሁ እሱ የባለቤቴ የወንድሙ ነው። ከዛ ደግሞ እንደዚህ ትንሽ ሄድ ብለን ደግሞ እዛ ጋር ደግሞ የሚታየው አዲሱ ደግሞ የባለቤቴ የዋናው ቤት የትልቁ ቤት የቤተሰቦቹ ቤት የእናትና አባቱ መጋዘን ማለት ነው። መጋዘን እያልኩ ልንገራችሁ። ከዛ ማሻአላ እንደምታዩት ከብቱ ምኑ በቃ ደስ ይላል። ግን በጣም በሚያሳዝነው ሁኔታ ዘንድሮ መብራት የለም። መብራት አልኩ ዝናብ የለም እና የሁሌ ስንመጣ ወይ እሸት በልተን ደርሶ በቆሎ ምናምን ነገር እንትን ብሎ በደንብ አዝመራው በቃ እንደ ቡቃያ ነገር ሆኖ ምናምን በጣም ያምር ነበረ። ዘንድሮ ግን እንግዲህ አላህ ይታረቀንና ምን እንደሆነ አይታወቅም። ብቻ ንፋስ ነው፣ ፀሐይ ነው፣ ዝናብ የለም። እንደምታዩት አቧራ፣ ሳሩ ሁሉ ደርቆ አቧራ ብቻ ነው እና በጣም ያሳዝናል። አላህ ይድረስላቸው። በጣም ማለት ስንመጣኛ ሌላ ጊዜ ጭቃ ሁላ እየያዘን ወይ በእግራችን ለምንገባ ትንሽ ራቅ ብሎ ዝናብ ከዘነበ እንትን አያስገባም፣ መንገዱ አያስገባም፣ ጭቃ ነው የሚሆን። ምናልባት የምታውቁ ካላችሁ ወደ ቆሮ ሸመጦ ይባላል አካባቢው፣ ወደዛ አካባቢ ነው አያስገባም ትንሽ። ይሄኛው ቆሮ አይደለም ያ ሸመጦ ነው ያለ ነው። ቆሮ ወደ ላይ ከፍ ይላል መሰለኝና አያስገባም አየሩ እንትኑ ጭቃው በጣም ትንሽ ሲዘንብበት ጭቃ ነው የሚሆንና ሌላ ጊዜ በዛ አማረር ነበረ። በቃ ስንመጣ አንዱ ሳምንት ሲቀረው ባይዘንብ ትንሽ ደረቅ ቢል ውስጥ ድረስ በባጃጅ ቀጥ ብለን እንድንገባ ምናምን አልነበረ። ዘንድሮ ግን እንደው ዘንቦ ያኛው ልፋቴን መረጥኩት። ያኛው ብንገባ በቃ በጭቃ ምንም ቦካክተን ብንገባ። ምክንያቱም እዚህ አካባቢ ሌላ ወንዝ የለም። በቃ ዝናብና ዝናብ ብቻ ነው አንድ ያላቸው ነገርና እሱን ጠብቀው ነው ምርትም ምንም የሚያመርቱ እና እንደው እሱ በመጣላቸው እንትን እያልኩ ነው። የባለቤቴ ትመጣለች። ሰላም አለይኩም። ወአለይኩም ሰላም። አይነኩ በያንሽ ባያን ተራታ ቢዞ አልሐምዱሊላህ ባያንኩ ጀሙ ኦይ እኔ እንዛት ያክሻ ባያንኩ ባያን ባያንሽ አልሐምዱሊላህ ደስ ይላል። በላይ ፈታኝ እዚህ ጋር እንግዳ ተቀብለን ከብቶችን እያስገቡ ነው ልጆቹ። ከብቶች እየገቡ ነው። ጀሙ ይሄኛው ደግሞ የኔ ድንች ነው። ለመጣ እንዳትወድቂ። ከብቶቻቸው እየገቡላቸው ነው፣ እያስገቡ ነው፣ ይታሰራሉ። እዚህ ጋር ነው ማዳሪያቸው። መብራት ብቻ ሳይሆን አላህ አረበናት አብድራህማን እሰራቸው። አረ እቺ ደግሞ የኔ አይጥ ናት። ጦጢት መብራት ስለሌለ ነው እንጂ ጋይስ ገና ቀን ነው እኮ ገና እንደዚህ ትንሽ ደንግዝግዝ መግሪብ አዛን ብሏል። በርግጥ በጣም እንደዚህ አልመሸም፣ ግን መብራት ስለሌለ በአካባቢ በቃ ጭልምልም ምን የሚል እዚህ ጋር እንትኖቹ የከተማና የገጠር ሲቀላቀል ብርቅ ሆኖባቸው በቃ ሲራገጡ ነው። በተለይ የኔዎቹ ይዣቸው የመጣሁት እዛ ግቢ ዘግቼ ስለሆነ ማስቀመጣቸው እዚህ ሲመጡ በቃ ታስሮ የተፈታ እንትን ነው የሚመስሉ። በቃ ሲያብዱ ነው የሚያመሹ። በግድ ነው ተፈልገው ምግብ እንኳን የሚበሉ የሚተኙ ተፈልገው ነው እንዳለ እዚህ ጋር የምታዩት ማለት ነው ያንድ ሰው። ከዛ ከላይ ጀምሮ ቆይ ነገ በጊዜ ያሳያቸዋለሁ፣ በቀን ያሳያቸዋለሁ። ከላይ ጀምሮ አንድ ከተማ ነው የሚያክል እንዳለ የአንድ ቤተሰብ ነው። የባለቤቴ የእናትና የአባቱ መሬት ማለት ነው። ከላይ ጀምሮ ምንም በቃ እንትን የለም። እንደዚህ ወንድም አጎት ምናምን አያቶቹ በቃ እንዳለ ከላይ እስከታች ድረስ ሙሉ አንድ ቤተሰብ ነውና እንደውም አሁን ቁመን እያወራን ነበር ከባለቤቴ ጋር። አስበዋለሁ ይሄ ከተማ ቢሆን ተሸንሽኖ ምን ያክል ሀብታም እንደምንሆን እያወራሁት እየሳቅን ነበረ። እና ወጤን እየሰራው እየበሰለ እስከዛ ድረስ ትንሽ ከልጆቼ ጋር እንትን እያልኩ እየተጫወቱ አየሩን ላሳያችሁ ብዬ ነው። በጣም ነው የሚያምረው። ትንሽ ጨለም ሲል ጅብ አለ ይላሉ። ሌላ በቃ ብቻ
ያስፈራልም ደስ ይላልም። አየሩ ምናምን ቅዝቅዝ ያለ ነው። አሁን እንደ እንትንነቱ እንደ በረሃ እንደ ድርቅነቱ አይደለም።